ሰላም ጤና ይስጥልን የዩቲዩብ ቻናል ተመልካቾቻችን፣ ፈጣንና ታማኝ መረጃ የምናደርስላችሁ ዜና በአለም ዙሪያ የተሰኘው የዩቲዩብ ቻናላችን ነው። በየዕለቱና በየሰዓቱ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ወደ ያዝናቸው ሰበር ዜናዎች አልፋለሁ። ከቅርብ ሳምንት ፔንታጎን እስራኤል ከፍተኛ ልዑካን ጨምሮ የአሜሪካ ባለስልጣናትን መሰለላን በመጥቀስ አሳሳቢ መሆኑን ገለጸ። የዩኬ ምክትል ጠቅላይ ሚኒስትር ጄዲ ቫንስ የስደተኞች ወረራ በሚል የሰጡት አስተያየት ስህተት እንደሆነ እንደነገሯቸው ገለጹ። በመጨረሻም የሐኪም ማስረጃ የሚያስፈልጉና ፊፋ ወደ ዓለም ዋንጫ ስታዲየም እንዳይገቡ የከለከሏቸው ነገሮች እንዳሉ ገለጸ። ከቅርብ ሳምንት ወዲህ ፔንታጎን እስራኤል ከፍተኛ ልዑካን ጨምሮ የአሜሪካ ባለስልጣናትን መሰለላን በመጥቀስ አሳሳቢ መሆኑን ገለጸች። ሁለቱ ሀገራት ኢራን ላይ በጥምረት ጦርነት ቢከፍቱም በኋላ ላይ ግን በሊባኖስ የተነሳ በመካከላቸው ውጥረት ሰፍኗል። ለኤምቢሲ መረጃውን ያቀረቡ የአሜሪካን ባለስልጣናት ፔንታጎን እስራኤል ከፍተኛ የአገሪቱን ባለስልጣናት በቀጠናው ግጭት ዙሪያ የሚያደርጉትን ክርክሮችን ለማወቅ በሚል ትሰልላቸዋለች ብሎ እንደሚያምን ተናግሯል። እንደ ዘገባው ከሆነ የፔንታጎን የመካከለኛ ደህንነት ኤጀንሲ እስራኤል በቅርብ ሳምንት ያደረገችውን ስለላዎች በሚመለከት ደረጃውን አሳሳቢ ወደሚል ከፍ ማድረጉን በውስጥ የተለዋወጡት መልእክቶች ላይ አስፍረዋል። አንድ የአሜሪካ ባለስልጣን ፔንታጎን የእስራኤል ስለላ በሚመለከት ባለ 7 ገጽ ሪፖርት ማዘጋጀቱንና አሳሳቢ የሚላቸውን ክስተቶች ዘርዝሯል ብለዋል። ባለስልጣናቱ የደህንነት መረጃዎች የማሰባሰብ ደረጃው በሁለት ወዳጅ ሀገራት መካከል ከሚጠበቀው ያለፈ መሆኑን ጠቅሰዋል። ነገር ግን አንድ የተናጠል ክስተት የስጋት ደረጃውን ከፍ ያደርገው ወይም ተከታታይ እርምጃዎችን ግልጽ አላደረጉም። እስራኤል የአሜሪካውን ልዩ መልእክተኛ ስቲቭ ዊትኮፍ መሰለሏን ኒውዮርክ ታይምስ ቅዳሜ ዕለት የሀገሪቱ ባለስልጣናት ጠቅሶ ዘግቧል። ዊትኮፍ ከኢራን ጋር በሚካሄደው የእስራኤል ከሐማስ ጋር እንዲሁም ዩክሬንና ራሻ ጋር በምታደርገው ድርድሮች ላይ ይሳተፋሉ። የመገናኛ ብዙሃኑ የደህንነት ሪፖርት በመጥቀስ የአሜሪካ ባለስልጣናት እስራኤል በከፍተኛ የመካከለኛ ባለስልጣናት በተለይ ኢልብሪጅ ኮልቢና ምክትላቸው ማይክ ፒዲሞኑ ላይ የምታደርጋቸውን ስለላ ማጠናከሯን እንዳሳሰባቸው ዘግበዋል። ስለላው እስራኤል የኮሚኒኬሽን መስመራቸውን መጥለፍ ወይም በአሜሪካ የፖሊሲ ውይይት ላይ በተለይ ከኢራን ጋር በሚደረገው ድርድር መረጃዎችን መሰብሰብ እንደሚሆን ተናግረዋል። ታይምስ የጠቀሳቸው አንድ ከፍተኛ ባለስልጣን ትራምፕ ባለፈው ዓመት ወደ ስልጣን ከመጡ ወዲህ እስራኤል በአሜሪካ ባለስልጣናት ላይ የምታደርገው የተጠናከረ ስለላ ያልተጠበቀ ነው ብለዋል። ኒውዮርክ ታይምስ ሆነ ኤንቢሲ ከፔንታጎን ምላሽ ለማግኘት ያደረጉት ጥረት አለመሳካቱን ጠቅሰዋል። የዩናይትድ ኪንግደም ምክትል ጠቅላይ ሚኒስትር ዴቪድ ላሚ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ሄነሪ ኖዋክ የተባለው ታዳጊ ግድያ ዙሪያ የሰጡት አስተያየት ስህተት እንደሆነ ነግሬያቸዋለሁ አሉ። ቫንስ የ18 ዓመቱ ብሪታንያዊ ተማሪ ግድያ በጅምላ ስደተኞች ወረራ እንደተፈጸመ እና ብቸኛው ምላሽ እውነተኛ ቁጣ ነው ብለዋል። ዴቪድ ላሚ ለቢቢሲ ከጄዲ ቫንስ ጋር መነጋገራቸውና ለምክትል ፕሬዚዳንቱ ግድያው ከጅምላ ስደት ጋር ምንም የሚያገናኘው የለም ብለው እንደነገሯቸው ገልጸዋል። ተማሪው በመግደል የተጠረጠረው ቪድካም ዲዩጋ የዘረኝነት ጥቃት እንደደረሰበትና ራሱን የመከላከል እርምጃ እንደወሰደ ተናግሯል። የብሪታንያዊ ዜግነት ያለው ተጠርጣሪው የእድሜ ልክ እስራት ተፈርዶበታል። ግድያው በተለይ በፖሊስ ጥበቃና የድምፅ አልባ መሳሪያ ሕግ ዙሪያ ከባድ ክርክር ያስነሳ ሲሆን የተቃዋሚ ሰልፎችን ቀስቅሷል። አርብ ዕለት የአሜሪካ ፕሬዚዳንት ጄዲ ቫንስ በኤክስ ገጻቸው ላይ አሳዛኝ በማለት ታዳጊው ለስደተኞች ባይሆን ኖሮ በሕይወት ይቆይ ነበር ብለዋል። ምክትል ፕሬዚዳንቱ አውሮፓውያን በስደተኞች ወረራ ላይ ጠንከር ያለ እርምጃ መውሰድ እንዳለባቸው አመልክተዋል። ላሚ ከቢቢሲ ጋር ባደረጉት ቃለ ምልልስ ይህን የቫይስ አስተያየት በተመለከተ መነጋገራቸውን ገልጸዋል። የዓለም ዋንጫ በሚካሄድባቸው ስታዲየም በድጋሚ ጥቅም ላይ የማይውሉ የውሃ ኮዳዎችን ይዞ መግባት የተከለከለ እንደሆነ ፊፋ ዘግይቶ ባወጣው የፖሊሲ ለውጥ አስታውቋል። ቀደም ብሎ በይፋ በተገለጸው የስታዲየም ደንብ ባዶ በሚያሳዩ እንደገና ጥቅም ላይ የሚውሉና 1 ሊትር ለመያዝ አቅም ያላቸው የፕላስቲክ ኮዳዎች ወደ ስታዲየም ሊገቡ እንደሚችሉ ተገልጾ ነበረ። ሆኖም ጨዋታው ሊጀመር 1 ሳምንት ሲቀረው ኮዳዎች እንዲሁም ኩባያ፣ ጠርሙስና ጣሳ እንዳይገቡ ተከልክለዋል። ይህም ደጋፊዎች በመወራወር ሊያደርሱት የሚችሉ አደጋ ይቀንሳል ብለዋል ፊፋ። የዓለም የእግር ኳስ የበላይ አካል መግለጫ ፊፋ የሁሉም ተጫዋቾች፣ ዳኞች፣ ደጋፊዎች፣ በጎ ፈቃደኞች፣ ባልደረቦች የጤና እና ደህንነት ለመጠበቅ ቁርጠኛ እንደሆኑ ገልጸዋል። በዓለም ዋንጫ ስታዲየም የረጅም ጊዜ የፊፋ አጋር በሆነ ኮካ ኮላ ውሃ፣ ለስላሳ መጠጦችና ጭማቂዎች እንደሚሸጡ አክሏል።
የእግር ኳስ ደጋፊዎች ማህበር ደጋፊ ወደ ስታዲየም የራሳቸውን የውሃ ኮዳ ይዘው መግባት እንደሚችሉ ፊፋ አረጋግጦ እንደነበረ ገልጸው ፊፋ ስታዲየም በሌሎች ዝግጅቶች ወቅት ከሚያስከፍሉት በላይ ቢያንስ ለውሃ እንደማያስከፍል ለደጋፊዎች ቃል ገብቶ ነበር። ሆኖም የእግር ኳስ ደጋፊዎች ማህበር ፍሪላንስ የእንግሊዝ ደጋፊዎች ለማጓጓዝ የሚሰጠው አገልግሎት ከዚህ ዘግይቶ ከመጣው የደንብ ለውጥ ጋር ተጋጭቷል ብለዋል። በሁሉም ውይይታችን በስታዲየም የነጻ ውሃ አቅርቦት ቁልፍ ጉዳይ ነበር። ፊፋም ይሄንን እንደሚሆንና ደጋፊዎች የራሳቸውን የውሃ ኮዳ ይዘው መግባት እንደሚችሉ አረጋግጦልን ነበር ሲል በኤክስ ገጹ ባጋራው ጽሑፍ ገልጿል። ደጋፊዎች ይህ የአዲሱ የገንዘብ መሰብሰቢያ መንገድ እንደሆነ ነው እያሰቡ ብሏል። ቀጣዩ ምንድነው የሚሆነው? የፀሐይ መከላከያ ክሬም መከልከልና ደጋፊዎች ከስታዲየም እንዲገዙ ማስገደድ ሲል ጠይቋል። ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። በሌላ ዜና እስከምንገናኝ ቸር ሰንብቱ።